ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ። Congratulations. Thank you. አንደኛው ወጥቼ መጣሁ። ምንም ማድረግ አይቻልም። እንግዲህ አንዳንዴ እንደዚህ መንታት መስሎኝ ነበር። እኔ ሁሌ የምገረመው እንደሆነ ታውቃላችሁ፣ ወላሂ ሁሌ የሚገርመኝ ነገር ዛሬ አይደለም የዛሬ ሁለት እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን። ለካባ ግን የደምቢዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሹ ሰጥቷል። ኢቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራ። የሼህ ሱዴስን ድምጽ የሚያስመስለው ኢማም ትኩረትን ስቧል። የመስጂድ አልሐራም ኢማምና የመካ ከሰው ሁሉ ክፉ ማለት መጥፎ ሰው ማለት የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻና ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርባለሁ። እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና ቻናል በሙሉላችን ቪዲዮ በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታው ለዛሬ ቪዲዮ ነው። ዛሬ لبثتم إلا قليلا لو أنكم كنتم تعلمون ቪዲዮዎች ተዘጋጅተዋል። ወደ መጀመሪያ ቪዲዮ ወስዳችኋል። አልহামዱሊላህ የሁለት ሃይማኖታዊ መጽሐፍትን ቁርአንና መጽሐፍ ቅዱስን ቀዷል። ኢትዮጵያ ውስጥ ካሉ ለህግ ይቅረቡ፣ ውጭ ሀገርም ካሉ ባሉበት ሀገር ኮሚኒቲ ለህግ መቅረብ አለባቸው። ይህ መሆን ሲገባው ክርስቲያን ወገኖቻችን ነጥለው አይ መጽሐፍ ቅዱስ እንደዚህ ሆነ እያሉ እስልምና እንደዚህ ነው ሲሉ ነበር። በመጀመሪያ አንድ ሙስሊም በክርስትና ላይ ጥፋት ካጠፋ ለህግ አቅርቡት፣ ካገኛችሁትም ደብድቡት፣ አፍንጫውን ስበሩት። እኛ ተቋም ተነካ ብለን አንልም። እኛ ሙስሊሞች ነን፣ የአእምሮ ባለቤቶች ነን። ተግባብተናል። ጥፋተኛ እንላለን። ጥፋት የሌለበትን ግን አሳልፈን አንሰጥም። ጥፋት ያለበትን እኛው ራሳችን ነን ለህግ አሳልፈን የምንሰጠው። በመሆኑም ያ መጽሐፍ ቅዱስ ሲያቃጥል የነበረው በሬ ካለበት ቦታ ተፈልጎ ለህግ መሰጠት አለበት። ክርስቲያኖች ፈልጋችሁ በደንብ አርጋችሁ አፍንጫውን ሰብራችሁ ደብድቡት። ይሄው ኃላፊነቱን ሰጥተናችኋል። ሲቀጥል ያቺ ቁርአን ያቃጠለችውን ላማችሁንም ተቃውሙ፣ ካለችበት ሀገር ለህግ አቅርቡ። ምንድነው እንደዚህ ዘላለም ዓለማችሁን ፍርደ ገምድል ከባለፈው አጀንዳ እንኳን ማትማሩ ሆናችኋል። በጣም ነው የሚያሳዝነው ግን ክርስቲያን ወገኖቻችን ለምን? ቢላሂ ረቢል ዓለሚን ሁላችንም አላህን እያመሰገንን በዚህ በረመዳን እንግዲህ የመጨረሻዎቹ 10 ቀናት በተለይ ደግሞ ዛሬ 27ኛው ሌሊት ላይ ስለምንገኝ በደንብ በኢባዳ ላይ እንበራታ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ዶክተር አብይ አህመድ ለኦርቶዶክሶች መልእክቱን አስተላልፏል። ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እንደተመለከታችሁት እንግዲህ የሱ መልእክት በቅርቡ ከተካሄደው ነገር ጋር ይመሳሰላል። እምነቱን በመወከል እንግዲህ የተሳደቡ የነበሩ እስልምናን ያንቋሸሹ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሳደቡ የነበሩ ግለሰቦችን የተመለከተ ነው። እንግዲህ እምነትን ተሳድበው እምነትን አንቋሸው ሀገራችን ኢትዮጵያ ውስጥ እየኖሩ ለተሳዳቢዎች ጠበቃ የሆኑ ብዙ ኦርቶዶክሳውያን አሉ። ይህ መልእክት ለእናንተ ነው። ወደ ቀጣይ ቪዲዮ ወስዳችኋለሁ። እንግዲህ የኢፍጣር ፕሮግራም በድጋሚ ተካሂዷል ከውጭ ሀገር ጌጋዎች ጋር ኢንሳን ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر الله أكبر
እንደተመለከታችሁት እንግዲህ ያው በአማረ ድምፅ ሰላትን ሰግዷል። የመግሪብን ሰላት ቱርካዊ ይመስለኛል አሰጋጁ እና ሀጅ ሙፍቲ ቱፋ እንደዚሁም ኡስታዝ አቡበከር ሌሎችም ሁሉም ኡስታዞች ተገኝተው ነበር እዚህ ፕሮግራም ላይ። እነ ዘመድኩን ነቀለ እንግዲህ ይህንን ሲያዩ በደንብ እንደሚነቅሉ ተስፋ እናደርጋለን። እነ ወደ ቀጣይ ቪዲዮ ወስዳችኋለሁ። ከትምህርት ቤት አጥር ላይ ስትዘል የነበረችው ሙስሊም ሴት ተማሪ ይቺ ሙስሊም ሴት ተማሪ ኮመንት ላይ ብዙ ነገር ብለዋታል፣ ብዙዎች ሰድበዋታል፣ አንቋሸዋታል። ነገር ግን አንዳንድ የተመለከትኳቸው ኮመንቶች ነበሩ። ምንድነው የሚለው የሰላት ሰዓት ደርሶባት መስጊድ በአጥር ዘላ ስለሚከለከል ሰግዳ መታ ሊሆን ይችላል የሚል ኮመንት ተመልክቼ ነበረ። የሙስሊም ሴት ተማሪዎች ላይ እንግዲህ ያው ሙስሊም ያልሆኑ ኩፋሮች ስሟን ለማጥፋት የነሱን ክፋት ለማጉላት ብዙ ሂደትን ይሄዳሉ። ስለዚህ ይቺ ሴት እውነትም መስጊድ ሄዳ ሰግዳ መታ ሊሆን ይችላል አናቅም። ነገር ግን ሙስሊም ሴት ተማሪዎች ከማንኛውም መጥፎ ነገር ራሳችሁን ልትጠብቁ ይገባል። ምክንያቱም የምትወክሉት አንድ ሙስሊም የሆነችን ሴት ነው። ምክንያቱም ሂጃብ ለብሳችኋል፣ እስልምና መገለጫን አድርጋችኋል። ስለዚህ ጥንቃቄ ልታደርጉ ይገባል። በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አላህ ይጨምርላችሁ። አላህ ራሳችሁንም እንግዲህ ዲናችሁንም ሀገራችሁንም የምትጠብቁ አድርጋችሁ ነው ብለው ወደ ቀጣይ ቪዲዮ ወስዳችኋለሁ። ከኢቢኤስ ቲቪ ጋራ እንግዲህ ሰሞኑን በጣም ሰጣ ገባ እየተገባ ይገኛል። በዚህ እህታችን ምክንያት ወገናችን ምክንያት ይቅርታ ይቺ ሴት እንግዲህ ትልቅ የሆነ በደል ተፈጽሞባት ታሪኳን በኢቢኤስ ላይ አጋርታን ነበረ። ብዙዎቻችንም ልባችን ተሰብሯል ያንን ነገር በማየታችን። እንግዲህ እጅግ በጣም አዝነን ሀገራችን ውስጥ እንደዚህ አይነት ነገር በመመልከታችንም በጣም ተከፍተን ነበር። እንግዲህ ኢቢኤስ ቲቪ ተጨማሪ ነገርን በማድረግ የእሷን ቪዲዮ በማጥፋት የተመረቀችበት የተማረችበት የነበረችውን ዩኒቨርሲቲም እንግዲህ ባለመጥቀስ ብዙ የሆኑ ነገሮችን በደል በሷ ላይ ሰርቶባት ነበር። የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሹ ሰጥቷል። አድምጡት። በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላውቅም። ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንደ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለችና ምንድን ነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማለት ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢ ዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ሲሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው? ይሄ ምንስ ይፈጥራል? ኮሚኒቲ መካከል ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ይፈጠር ምንድን ነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢ ዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የእኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። 2 ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዛ ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢ ዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም የሚያሳዝን ነው። ሆነስቲ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድን ነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም። ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅን ነበር። ምንም አላሉም። እዚህ እኛ
የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ያየነው። አመሰግናለሁ። እንግዲህ ደምቢዶሎ ዩኒቨርሲቲ ይቺ ሴት እንግዲህ እኛ ግቢ አልተማረችም አናቃትም በማለትም ምላሽ ሰጥቶ ነበር። አሁን ላይ ደግሞ ኢቢኤስ ቲቪ ይቅርታ ጠይቋል። ኢቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅም መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም ባወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ይሁኑ። መረጃዎችን እንዳጠናቀርኩላችሁ እንደተመለከታችሁት እንግዲህ የሆነ ችግር አለ ማለት ነው። መሀል ላይ የሆነ የተፈጠረ ችግር አለ ከሆነ አካል ጋራ። ያ ችግር ምን እንደሆነ እንግዲህ ያው ወደፊት የምንመለከተው ይሆናል ብዬ አስባለሁ። የአንድን ሰው መፍት የማይከበርበት ሀገራችን ኢትዮጵያ እየሆነ ይገኛል። አላህ Subhanahu Wa Ta'ala ሰላሙን ፍትሁን ያስፍንልን። እጅግ በጣም ይደብራል። ብዙ የሆኑ ወንጀል የተሰራባቸው ሰዎች ፍትህን እያገኙ አይደለም። በተለይ ደግሞ ሴት ህፃናት፣ ሴት እህቶቻችን ላይ ብዙ ግድያ፣ የመደፈር እንደዚሁም ብዙ ጭቆና ሀሲድ እስከ መደፋት ድረስ የደረሰባቸው እህቶቻችን፣ ወገኖቻችን፣ ህፃናት እንግዲህ ፍትህን እያገኙ አይደለም። አላህ Subhanahu Wa Ta'ala ፍትህን ለሚገባው ፍትህን ይስጥ እያልኩኝ ወደ ቀጣዩ ወስዳችኋለሁ። እኛ ሰላት ስንሰግድ ያ ጀማ ሰላትን እኮ የምንሰግደው ሰላትን ቶሎ ሰግዶ ለመገላገል አይደለም። አንዳንዶቻችን ቆይ አንዴ ለስገድና ልገላገል አይነት ነገር እናወራልና አንዳንዴ እንደዛ አይደለም። ሰላትን የምንሰግደው ሰላትን ሰግደን የዱንያን ችግሮቻችን በሰላት ለመገላገል እንጂ ሰላትን ሰግዶ ከሰላት ለመገላገል አይደለም። ነቢያችን አለይሂ ሰላቱ ሰላም ከዱንያ ሀምና ገም ትንሽ ይሆናል እንትን ሲላቸው ወደ ሰላት ነበር የሚሮጡት። ገኛ ደግሞ በጣም ያሳዝናል። አላህ ሙስተዓን። እውነቱን ለመናገር ይህ በጣም ወሳኝ ነጥብ ነው። ሰላት ስንሰግድ በጣም እናፈጣጥነዋለን። መስጊድ ገብተን የሆነ ሰዓት መቀመጥ አንችልም። የዱንያዊ ሀጃ ሊኖርብን ይችላል። ነገር ግን አላስፈላጊ ለሆነ ነገር ፈጣጥነን ከመስጊድ ምንወጣ ፈጣጥነን ሰላታችን ምንጨርስ ሰዎች አለን። ሰላትን ምንሰግደው በቃ የሆነ አላህ ስለሚቀጣን ብቻ ብለን ለማፈጣጠን ቶሎ ለመገላገል የምንሰግድ ሰዎች አለን። ያ መሆን የለበትም ነው። ሰላት እንግዲህ ከዱንያዊ ጭንቀት ለመገላገል ከአላህ Subhanahu Wa Ta'ala ጋር የምንወያይበት የምናወራበት ሱጁድ ላይ ተደፍተን ከአላህ ጋር የምንቀራረብበት ቦታ ነው። ስለዚህ እንደ ቀላል ነገር አትዩት። ቀስ እያላችሁ ውሹዋችሁን አስተካክሉ። ያው የሰው ልጆች ነን፣ ብዙ ሀሳብ ይኖርብናል። ሰላት ውስጥ ደግሞ የሚገራረም ሀሳብ ነው የሚመጣልን። የረሳነውን ዕቃ ሁላ እናገኛለን አንዳንዶቻችን። አላህ ያስተካክለን ሁላችንን። አሚን በሉ። የሰዎችን ልብ ለመጠገን ብር አያስፈልገን። ከሰው ሁሉ ክፉ ማለት መጥፎ ሰው ማለት عند الله منزلة يوم القيامة የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት من تركه الناس اتقاء شره ያሉ ሰዎች የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነብይ ሰለላሁ ዐለይሂ ወሰለም። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። ሀቢቢ በአሁኑ ሰዓት ላይ ብዙዎቻችን የማናውቀው ነገር ምላስ የሚሰራውን ስራ ነው። ምላስ ብዙ ችግርን ያመጣል። ብዙ ሰውን
ቅስሙን ሰብሮ ቤቱ እንዲቀመጥ ያደርጋል። ኡስታዝ እንደተናገረው ብዙዎች ጀሃነም የሚገቡበት ምክንያት ምላሳቸው ነው። ምላሳችንን እንጠብቅ ይገባል፣ ሰዎችን ከመናቆር፣ ሰዎችን ከማማት፣ ሰዎችን ቅስማቸውን ከመስበር። ስለዚህ መልካም ተናጋሪ እንሁን ወይም ደግሞ ዝም እንበል። ነብዩ ሰለላሁ ዐለይሂ ወሰለም ብለውናል። ክርስቲያኖች ሙስሊሞችን ሰላም ካላችሁ ጸበል ድጋሚ መቀበል አለባችሁ ወይም መጠመቅ አለባችሁ ያሉ። ክርስቲያን ያልሆነውን እንዴት አደርክ እንዴት ዋልክ አትበሉት። እንዴት አደርክ እንዴት ዋልክ የሚል ቢኖር በስራ ወይም በአምልኮቱ አንድ ሆነ ይላል። እና ጋይስ ክርስቲያን ሆናችሁ ሙስሊም ወገኖቻችንን እንዴት አደራችሁ ካላችሁ እንደገና መጠመቅ አለባችሁ እያለች ነው አርሴማ። ይሰማል ጋይስ? የእነሱን እምነት በደንብ አድርገው አላነበቡትም እንጂ ብዙ የጥላቻ ነገር አለበት። አላነበቡትም፣ አያነቡትም። ለዛ ነው እንግዲህ አሁንም ድረስ በሰላም ከነሱ ጋር እየኖርን ያለነው እየተግባባን ያለነው እንጂ መጽሐፋቸውን ቢያነቡ መጽሐፍ ቅዱስና ሌሎች ከክርስትና ጋር ተያይዘው የወጡ መጽሐፎችን ቢያነቡ ሀቢቢ ቻው። ወላሂ አላህ ይጠብቀን። እንግዲህ ኩፋሮች አይወዱንም፣ ያንንም ልናቅ ይገባል። እንግዲህ ዱዓ እናድርግባቸው ኢንሻአላህ። እኛ ሰውንና ነጥብን አናመልክም ይላል። እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን፣ ለካባ ግን አንሰግድም። ለእና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል፣ የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም፣ ለፈጣሪ ነው የሚሰግደው። እኛ የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላህ ብቻና ብቻ ነው። የምናመልከው ማንን ነው? እሱም ብቻ ነው። ክርስቲያኖች ሰውና ፍጡር ያመልካሉ። ማንን ካልከኝ ድንግል ማርያም ማዕፀን ውስጥ የተፈጠረ ሰው አለ እና ሰው ስጋው ይመለካል ወይስ አይመለክም ብለህ ጠይቃቸው። ይመለካል ይለዋል። ለምን? መለኮት ስለተዋህደው ይለዋል። እኛ ጥያቄያችን አይደለም። ኢሳይያስ ምዕራፍ 40 ቁጥር 8 እስከ 12 ላይ ክብሬ ለሌላ አልሰጥም፣ አምልኮቴን ለሌላ አልሰጥም፣ ከኔ በቀር ሌላ አምላክ ማንንም እንዳታመልክ፣ ከኔ በቀር ሌላ ማንንም አታመልክ የሚል አምላክ አዲስ ኪዳን ላይ ድንግል ማርያም ማዕፀን ውስጥ ፍጡር ፈጥሮ ሰው ፈጥሮ ያንን ሰው አያስመልክም። ክርስቲያኖች አሁንም ያመልኩታል፣ ሰው ያመልካሉ። ሰው ድንግል ማርያም ማዕፀን ውስጥ ድንግል ማርያም ከስጋ ሱጋ ከነፍሷ ነፍስ ነስቶ የሆነውን ሰው ያመልካሉ። መለኮት ሳለው ምናምን እኛ አምላክ ኢየሱስ ክርስቶስ አምላክ ነው አምላክ እናመልካለን ቢሉ ችግር የለውም። ግን አምላክ ብቻ ሳይሆን ሰውነቱን ያመልካሉ፣ ሰው ያመልካሉ። ጠይቋቸው እስቲ። ፍጹም አምላክ ፍጹም ሰው ነው፣ ሰውነቱን ታመልኩታላችሁ? አዎ። ለምን? መለኮት ስለተዋህደው። ያ ሰው ድንግል ማርያም ማዕፀን ውስጥ የነበረው ሰው ፍጡር ነው። እንዴት ፍጡር ይመለካል? ጭንቅላት ይቀበለዋል? ይሄን መልእክት የሰማ ሰው ሁሉ ቆም ብሎ ህይወቱን ማሰብ አለበት። አልሐምዱሊላህ ረቢል ዓለሚን። እስልምና ግልጽ የሆነ እምነት ነው። ከአላህ ውጭ የምናመልከው ጌታ የለም። ነቢዩላህ ሙሐመድ፣ ነቢዩላህ ኢሳም፣ ነቢዩላህ ሙሳም ኢብራሂም ሙስሊም ነበሩ። ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈ ሙስሊማን ወማካነ ሚነል ሙሽሪኪን ይላል። ሱብሃንአላህ። ሁሉም ይጓተተዋል ኢብራሂምን አላህ ተወዳጅ ስላደረገው። ይሁዳም እሱማ የኛ መሰረታችን እሱ አይደለም እንዴላ፣ ነሷራውም እንደዛው። እንደገና ሙሽሪኩል አረብም ሳይቀር ወቃለቲነ ላይ ዓለሙና ሚተለቀውሊም ተሻባት ቁልቡሁም ይላል። ሱብሃንአላህ። እኛ እንዳውም አደራ ጠባቂ ነን፣ የካባ እንትናን እኛ ነን ትክክለኞቹ። እናንተ ዝም ብላችሁ ነው። ሙሽሪኩ እንኳን ሳይቀር አቡጀህል እንኳን ሳይቀር ማለት ነው ዝም ብሎ እኔ እሻላለሁ በማለት ጉንጫ አልፋ እኮ ነው። አፍ እስካለው ድረስ ሁሉም መጮህ ይችላል እኮ። መጮህ የሚቸግረው ነገር የለም። ቁራም ይጮሃል በቃ። ስለዚህ ስለ ጮህን ሳይሆን ሚዛኑ ምንድን ነው ወደ ትክክለኛው መስመር የሚያመጣን አላህ ስብሓነሁ ወተዓላ ያወረደው መንሀጅ ስንቀበል ነው። ሁላችንም አላህ ልንፈራ ይገባል። የራሳችን ልንገመግም፣ ስህተታችን ልናርም ይገባል። አማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ አኒል ሀዋ። ሀቅ ከየትም ቦታ ከመጣ መቀበል መቻል አለብን። አላህ ስብሓነሁ ወተዓላ እንግዲህ እስልምናን አላህ ሰጥቶናል። አልሐምዱሊላህ። ከኒዕማዎች ሁሉ ትልቁን ኒዕማ ሁላችንም ኮመንት ላይ እስከዚህ ቪዲዮ ድረስ ያያችሁ በሙሉ አልሐምዱሊላህ በሉ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ነቢል ሰለምቴ ወንድማችን እንግዲህ የቁርአን ውድድርን አሸንፏል። ከዛም የስኮላር እንግዲህ ሺፕ ውጤትም ተሰጥቶታል፣ ሽልማት አግኝቷል። ቴንክ ዩ አንደኛ ወጥቼ መጣሁ። ምንም ማድረግ አይቻልም። እንግዲህ አንዳንዴ እንደዚህ ማሻአላህ I'm so proud of you ወንድሜ። ሰሞኑን ጠብቂ ይለቃሉ። ሚንበር ቲቪ ምናምን መልቀቃቸው አይቀርም። Oh wow so proud of ከዛ የካናዳ ስኮላርሺፕ አገኘሁ በኦንላይን ነው። እስል ለቁርአን ለመቅራት ላይ ወረቀቱ ከዛ እንትን የሚያደርግ ነው ማለት ነው። አዎ ይሄ ስኮላርሺፑ እስከ ፒኤችዲ ድረስ ቃል ተገባልኝ። አልሐምዱሊላህ በጣም ነው ደስ የሚለው።
የልፋትን አንዳንድ ጊዜ ወርድ ራሱ አላህ ሲከፍልህ ሲያሳይ ደስ አይልም? በቃ እስልምና ደስ የሚለው ፈጣሪያችን አለ ፖይንትን የምትሰራውን ለምታደርገው ነገር ራሱ ኢት ፔይዝ ነገር እና ወላሂ አልሐምዱሊላህ ደግሞ ኡስታዞችን ታወቄ ነው የመጣው። ትልልቅ ኡስታዞች እና ኡስታዝ ኻሊድ ክብሮምን መመኘው የነበረውን ኡስታዝ ነው። አብረን ነበር እነ በድሩ ሁሴን ሁሉም ትልልቅ ቃሪዎች ነበሩ፣ ዱዓቶች ነበሩ። አልሐምዱሊላህ አዲስ አበባ ሄጄ መጣሁ። ከጅማ ተነስቼ ሄድኩኝ በፕሌን አያመልጠኝም የውድድር ብዬ። አልሐምዱሊላህ አረ ምኑ ፕሮግራሙ ነው ወይስ ፕሮግራሙ? አረ ፕሮግራሙ ቢያንስ 3 ሰዓት ጠዋትን የተጀመረው ያለቀው 11 ሰዓት አካባቢ ቀኑ ሙሉ ማለት ነው። ሚኒየም አዳራሽ ነበረ ፕሮግራሙ፣ ብዙ ሰው ባለበት ማለት ነው። ዋው! ከዛ ሁሉ ሰው ነው አንደኛ ወጣው ላይ ሶስት ተመርጠን ሄደን ወደዛ። ኦኬ ባይዘው የሰለምቴዎች ነው የሰለምቴዎች ቁርአን መቼም ስለሚ የቆየም ሰለምቴ ይሁን ምናምን የሰለምቴዎች ፕሮግራም የሰለምቴዎች የቁርአን እንትን ነው ውድድር ነበር። ወደ 20 ምናምን ነበር። ከዛ ተጣርተን ነው ወደ 3 ቀርተን ወደዛ ሄድን ወደ አዲስ አበባ። አልሐምዱሊላህ ብቻ Thank you. I feel so lucky because winners got team የቆንክ አይነት አንዳንድ ጊዜ መቼም ማንም ሉዘር የለም፣ መሞከር ነው ዋናው። ሉዘር የለም በእኔ አስተሳሰብ። ካሪ ሉዘር ነው አይደለም። ያው ዋናው ግን ያው ሪዋርድ ለሚደረገው ሰው ክሬዲት መስጠት አለብን እና አልሐምዱሊላህ እና I feel like I'm talking to a winner። ፈጣሪ ማመስገን ነው፣ አላህን ማመስገን ነው ምን ጊዜ። ምክንያቱም ሰውን ያላመሰገነ ደግሞ ፈጣሪን አያመሰግንም። አላህ ሱብሓነሁ ወተዓላ ምን አለ መሰለሽ ለኢን ሸከርቱም ለአዚደነኩም አለ ወአዚደነኩም አለ። ስለዚህ የሆነ እንትንን ብታመሰግኑኝ አለ እጨምርላችሁ ነበር አለ። ግን እኛ አላህ ሱብሓነሁ ወተዓላ አናመሰግነው። ስለማናመሰግነው ነው ብዙ ጊዜ የሆነ የተሰጠንን ነገር የምንነሳው። የሆነ ይነሳናል፣ አንዳንዴ ይነሳናል እኮ አላህ የሆነ ነገር ይሳካልናል እንልና ያንን ነገር እንትን እንባላለን። ምንድን ነው የሆነ እንቀማለን ስለማናመሰግነው ማለት ነው። ፈጣሪያችንን ምን ጊዜ ባለንበት ቦታም ቢሆን ሁሌም አልሐምዱሊላህ ማለት ወላሂ ትልቅ ነገር ነው። እኔ የትናንትና ፕሮግራሙ ላይ እናትና አባቴን ኖረው ቢሆን ብዬ ተመኘው ስልሽ የሆነ በውስጥሽ ፊል የምታደርጊው ነገር ይኖራል። ሜቢ ከተወዳዳሪዎቹ መካከል እናትና አባታቸው ሰለምቴ ሊሆኑ ይችላሉ። ምክንያቱም ሰለምቴዎች ሲባል የሁሉም ነው እንትን በልጅነትም የሰለመ ሊኖር ይችላል ውድድሩ ማለት ነው። እንትን የሚለው የሚያካትተው 10 ዓመትም ሊሆን ይችላል፣ 20 ዓመትም ሊሆን ይችላል፣ 30 ዓመትም ሊሆን ይችላል። እናትና አባቴ በኖሩ ብዬ ተመኘው። ግን ያው ለኸይር ነው አለመኖራቸውም ለኸይር ነው ብዬ ለለፋ። አልሐምዱሊላህ አላ ኩሊ ሀል አላህ ሂዳያውን ይስጥልን ለእኔም ለአንቺም ቤተሰቦች። እሱ ነው ዋናው። ያው ምንም ነገር ስንሰራ የወለዱን ሰዎች اقرأ من أول سورة الرحمن جز 531 أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان
خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان حسبك بارك الله فيك الحمد لله بأن شرح صدرك للإسلام وثبتك على هذا الدين وجزاك الله كل خير እንግዲህ ነቢል እንኳን ደስ አለህ ደስ ብሎናል አልহামዱሊላህ ረብል ዓለሚን ሰለምቴዎች ያቆሩ ነው የሚገኙት በዲላ ያላቸው ጥንካሬ እጅግ በጣም ያስገርማል እንግዲህ ሙስሊም ሆነው ተፈጥረው እንግዲህ ወደ ኩፍር ገብተው ተመልሰው ወደ እስላም መጥተዋል እኛ ደግሞ እስልምና ላይ ተወልደን እስልምና ላይ ኖረን ለእስልምና ያለን አመለካከትና ቦታን አላወቅነው አላህ ያግራልን ነው ማለት እንግዲህ ወደ ሰዎችን የሼክ ሱዴስን ድምጽ የሚያስመስለው ሼክ ብዙዎችን አስደምሟል የሼህ ሱዴስን ድምጽ የሚያስመስለው ኢማም ትኩረትን ስቧል የመስጂድ አልሐራም ኢማምና የመካና መዲና የሁለቱ ቅዱሳን መስጂድ የበላይ ጠባቂ የሆኑት ፈዲለቱ ሼህ ዶክተር አብዱራህማን ሱዴስን ድምጽ የሚያስመስለው ኢማም ቪዲዮ በማህበራዊ ሚዲያ ትኩረትን ስቧል ድምጹ በከፍተኛ ሁኔታ በመመሳሰል ግርታን የፈጠረ ሲሆን በርካቶች የሼህ ሱዴስ ድምጽ በኤዲቲንግ ገብቶ እንጂ የሌላ ሰው አይደለም ብለው እስከ መከራከርም ደርሰዋል ሆኖም ድምጹ የሼህ ሱዴስ አይደለም ድምጻቸው የተመሳሰለበት ሁኔታ ግን ለመለየት አስቸጋሪ ሆኖ ተገኝቷል ولمن خاف مقام ربه جنتان فبأي آلاء ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان فيهما عينان تجريان فبأي آلاء እንግዲህ ታዋቂና እጅግ በጣም ተወዳጅ ሼክ ናቸው እሳቸውን መተካቱ ማሻአላህ የሚያስብል ነገር ነው ያው ብዙዎች መልክ ላይም የሚመሳሰሉ ሰዎች አሉ ድምጽ ላይም ደግሞ ያው የመመሳሰል ሁኔታም ሊኖር ይችላል ወይ ደግሞ አውቆ ማስመስለው ሊሆን ይችላል ለማንኛውም በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት አስቀምጡልኝ ሙአዝ ነዚፍ ከውሱ ጋራ ትመሳሰላላችሁ ያሉት ይገኛል መንታት መስሎኝ ነበር እኔ ሁሌ የምገረመው እንደሆነ ታውቃላችሁ ወላሂ ሁሌ የሚገርመኝ ነገር ዛሬ አይደለም የዛሬ 2 ዓመት ምናምን ጀምሮ እየመጡ ምን ይላሉ ወንድሜ ሁሱና መሰግናለን ይላሉ እኔ ምንድነው እኔ እንጃ እኔ በደንብ ቁጭ ብዬ ሳይ እኔና ወንድሜ ሁሱን የሚያመሳስለን ነገር አላየሁም አንዳንድ ጊዜ እኮ ያስቸግራል አንዳንዱ ሰው በቃ ትመሳሰላላችሁ ካለ ሰው በመሆናችሁ ብቻ ያመሳስላችኋል አንዳንዴ ማለት ነው እኔና ሁሱ ምን መሳሰል አይመስልኝም ግን ሜቢ ልንመሳሰልም እንጂ እኮ አትመሳሰሉም ይሁን ጀዛኩሙላህ ኸይር አዋቂ ሰው አይጥፋ መንታ ነው የምትመስሉት እያሉ አይደል ከስራ ሁሉ ራሱ ትመሳሰላላችሁ ወላሂ ለኔ ሹፍ ወጣትነታችሁ ትክክል ነው ሁለታችንም ወጣቶች ነን እሱ ልክ ነው ትንሽ አረጀሁ እንጂ አላህ ይወደድልኝ ትመሳሰሉብኝ ነበር ናም ሙስሊም በመሆናችሁ ናም ትልቁ የሚያመሳሰለን ነገር እሱ ነው ስንት ዓመትህ ነው እሱ 26 ነው እኔ تقريبا አሁን 31 ዓመት ጨርሼ 32 ውስጥ ነኝ 32 ናም 1994 ፌብሩዋሪ ነበር የተወለድኩት 94 ፌብሩዋሪ 1994 በፈረንጆች አቆጣጠር ማለት ነው ፌብሩዋሪ ውስጥ ነው የተወለድኩት ወይ ደግሞ በእኛ አቆጣጠር እንዲሁም በእኛ ነው እንትን አድርጌ ማቀው የፈረንጆቹን ብዙም እርግጠኛ አይደለሁም የትውልድ ወረቀቴ ኦሪጂናሉ ላይ ማለት ነው የሆነ ጊዜ እንዲሁ ለጥፌ ነበር እዚህ ጋር የትውልድ ወረቀቴ ኦሪጂናሉ ላይ ጥር 5 1986 ነበር ጥር 5 1986 ነበር የትውልድ ወረቀቴ ላይ ማለት ነው ኦሪጂናል መጀመሪያ ስወለድ የወጣልኝ ወረቀት ነው በጣም ያረጀ ወረቀት ነው አሁን ላይ አሚን ያ ረብ العالمين ሰማንያዎቹ 86 ከሆነ 33 ሜቢ ይሄኛ ሀገር ሰው እኮ እድሜ ለመጨመር በጣም ነው የምትሮጡት ችግር የለውም 36ን በሉኝ አላህ በረካ ያርገን ብቻ
እውነቱን ለመናገር የሆነ የሚያመሳስላቸው ነገር የለም አለ እኮ። ሙአዝ ነዚፍ እንዴት ይሄን ነገር አለየውም? እኔ እንደውም በደንብ ትኩረት ሳረግበት ለካ ይመሳሰላሉ። ማሻአላህ ሁለቱንም አላህ ይጠብቃቸው። ወደ ቀጣዩ በእስራኤልና በቱርክ መካከል ጦርነት ሊነሳ እንደሆነ መረጃውን አይተናል። እስራኤልና ቱርክ ሊፈታፈቱ ነው። እስራኤልና ቱርክ ሶሪያ ላይ ሰሞኑን እየሄዱበት ባለው መንገድ የሚቀጥሉ ከሆነ በጥቂት ጊዜያት ውስጥ ሊዋጉ ይችላሉ የሚል ስጋት ፈጥሯል። ይህ ስጋት ደግሞ አሜሪካና ኔቶ ላይ የበለጠ ከፍተኛ ስጋት ፈጥሯል። እንዴት? let me tell you guys እንደምታውቁት የበሻር ነጅስን መወገድ ተከትሎ ሶሪያን የተቆጣጠረው የአህመድ አልሸርዕ መንግስት በቱርክ ተደግፎ እንደመጣ ታውቃላችሁ። እና ያው ግርግር ለሌባ ይመቻል እንዲባል ያው በሻር ተወግዶ እና አህመድ ገና ስልጣን እስኪይዙና አገሪቷን እስኪቆጣጠር ድረስ ባለው ግርግር ውስጥ ሌባዋ እስራኤል ገብታ የሶሪያን በበሻር ጊዜ የነበሩትን የሚሊተሪ ዲፖዎች፣ ሚሳኤል ማከማቻዎች ምናምን ስትመታ ነበር። ምክንያቱም አዲስ የሚመጣው መንግስት የሚሊተሪ ኬፓቢሊቲ እንዳይኖረውና ደካማ እንዲሆን ማለት ነው። ያው ታውቃላችሁ እስራኤል ስራዋ የዞረች ጎረቤቶቿ መንከስ ነው እንደ ብዱሻ። ኤኒዌይ ይህንንም ደግሞ ገፍታ ቀጥላበታለች። የሆነ ሆኖ ግን እና አህመድ አልሸርዕም ቢሆኑ እና ቱርክም ቢሆኑ ግን መጀመሪያ ዲፕሎማሲያቸውን እና ዩኒቲያቸውን ማጠናከር ስለነበረባቸው ኤስዲኤፍ የሚባሉ ኦር ሲሪያን ዲሞክራቲክ ፎርስስ ኩርዶች በአሜሪካ የሚደገፉትን እነሱ ጋር ዲፕሎማሲያቸውን በመጨረስ የኤስዲኤፍ ሰራዊት አዲስ የሚመሰረተው የሶሪያ ሰራዊት ውስጥ እንዲጠቃልልና አንድ ወጥ ሰራዊት እንዲሆን ማድረግ ችለዋል። ይህ ለእስራኤል ከፍተኛ ውድቀት ነው። ምክንያቱም እስራኤል ሶሪያ እንድትበተን ነበር የሚፈልጉት። ምክንያቱም ሶሪያ ተበትና የተዳከመች ሀገር እንድትሆን ይህንን ማሳካት ያልቻለችው እስራኤል በአለዋይቶች በኩል አለዋይቶች ማለት እንግዲህ የበሻር ነጅስ ቤተሰቦች ማለት ነውና ከዛ ያመለጡና አለዋይት ቦታዎች ላይ ተደብቀው የነበሩ ሰዎችን በመደገፍ ሶሪያ አዲሱ የሶሪያ መንግስት ላይ ሪቮልት ለማንሳት ኦር መፈንቅል ለመፍጠር ሞክረው ነበር። እሱንም ባለፈው በተባበረ ክንድ አፈርድሜ እንዳበሉት ታውቃላችሁና አህመድ አልሸርዕ ይህ እንግዲህ አሁንም አስቆጭቷታል። እስራኤል ሶሪያን መከፋፈል አልቻለችም። አሁን ደግሞ በድሩዞች በኩል እንቅስቃሴ እያደረገች ነው። ኤኒዌይ ግን የቱርክ መንግስት ከአዲሱ የሶሪያ መንግስት ጋር የሚሊተሪና የኢኮኖሚ ድጋፍ ስምምነት ተፈራርመዋል እና በዚህ ስምምነት መሰረት የቱርክ መንግስት ለአዲሱ የሶሪያ መንግስት እና አዲስ ለሚመሰረተው የሶሪያ ሚሊተሪ የሚሊተሪ ድጋፍ ኢንጂነራል ለመንግስቱ የኢኮኖሚ ድጋፍ እንዲሁም ደግሞ ለሚሊተሪው ደግሞ ወታደሩን ማሰልጠን ማደራጀት ማሰልጠን ማስታጠቅና የሶሪያን አዲሱን ሰራዊት ማስታጠቅ ድረስ የሚደርስ ስምምነት ተፈራርማለች ማለት ነው። ቱርክ ሰው አዲሱን የሶሪያ መንግስት ሚሊተሪ ታሰለጥናለች፣ ታስታጥቃለች፣ ታደራጃለች ማለት ነው። የቱርኮች እዚህ ላይ ኢንተርፊል ለማድረግ የምትሞክረው እስራኤል ይህ እንዳይደረግና ይህ ከተደረገ ከፍተኛ የሆነ ስጋት ይፈጥርብኛል፣ በሶሪያ በኩል ባለው ድንበሬ አዲስ የተደራጀ ኢስላሚስት የሆነ ቡድን ይኖርብኛልና ይህ ደግሞ ለኔ ከፍተኛ ስጋት ነው በማለት የአየር ጥቃት ለማድረግ አሁንም እየሞከረች ያለችው የእስራኤል አየር ኃይል ሰሞኑን ከቱርክ አየር ኃይል ፕሌኖች ጋር መገፋፋት ደርሰዋል ማለት ነው። የቱርክ መንግስት እንግዲህ ከዚህ ስምምነትና የሶሪያን መንግስት ከማሰልጠን ቀጥሎ ስምምነት በበለጠ ደግሞ አሁን ከፍተኛ ስጋት ለእስራኤል የፈጠረው የቱርክ ሚሊተሪ እራሱ ሶሪያ ውስጥ በመግባት ፓልሜራ የሚባለው አካባቢ ላይ ሴንትራል ሶሪያ ማለት ነው። እንግዲህ ቱርክ ታውቃላችሁ ከሶሪያ ሰሜን ላይ ነው ያለችው። ከዛ ሶሪያ አለች፣ ከዛ ታች እስራኤል አለች እና ከሰሜኑ በኩል ወደ ሴንትራል ሶሪያ መታ ፓልሜራ የሚባለው አካባቢ ላይ ሚሊተሪ ቤዝ ለመውሰድ ስምምነት ላይ ደርሳለች ማለት ነው ከሶሪያ መንግስት ጋር። ሰው የቱርክ መንግስት ራሱ ሴንትራል ሶሪያ ላይ ሚሊተሪ ቤዝ ይኖረዋል፣ አየር ኃይሎቹ ይኖራሉ፣ አየር መቃወሚያዎቹ ይኖራሉ፣ አንቲ ኤርክራፍት አንቲ ምናምን መሳሪያዎቹ ይኖራሉ። ይህ ማለት እስራኤል እንደ ልቧ እየተነሳች ሲሪያ ውስጥ ገብታ መተኮስ አትችልም፣ ወር አየር ጥቃት ማድረስ አትችልም፣ አለበለዚያ ትመታለች ማለት ነው በቱርክ ሚሊተሪ። እንዲሁም ደግሞ ቱርክ ለምታሰለጥነውና ለምታስታጥቀው የአዲሱ ሶሪያ ሰራዊት እንዲመታ አትፈቅድም። ስለዚህ ያም ደግሞ እስራኤል ይህንን እመታለሁ ብላ የምትገባ ከሆነ ከፍተኛ የሆነ ግጭት ይፈጠራል ማለት ነው በሁለቱ መካከል። የእስራኤል ካቢኔ ጋሽቢኒን ጨምሮ እንግዲህ ይሄ ከፍተኛ ስጋት እንዳለባቸውና ይህንን ከወዲሁ ካልቀጨን አደገኛ ነው የሚል እንዲሁም ደግሞ ከሩሲያ ብትመጣ ይሻላል የሩሲያ ሚሊተሪ ቤዝ እንዲኖርና ሩሲያ እዛ ብትመጣ ይሻላል ከቱርክ የሚል እንትን ውስጥ ነው ያሉትና ለማንኛውም ግን ይህ ከቀጠለና ሁለቱ ሀገራት እስራኤልና ቱርክ የሚዋጉ ከሆነ ግን አሜሪካና ኔቶ ላይ ከፍተኛ ስጋት ይፈጥራል። ለምን? አሜሪካ እንደምታውቁት እስራኤል ለአሜሪካ ነን ኔቶ አላይ ነች። የኔቶ አባል ያልሆነች ትልቋ የአሜሪካ ወዳጅ እስራኤል ነች። እንግዲህ የኔቶ ህግ ደግሞ እንደሚለው አንድ የኔቶ አባል በሌላ የኔቶ አባል ካልሆነ አገር ከተነካ ትሬትንድ ከተደረገ ሙሉ የኔቶ አባል ያንን አገር ዲፌንድ የማድረግና አጥቂውን የማጥቃት ግዴታ አለበት። ቱርክ እንግዲህ እንደምታውቁት የኔቶ አባል ነች። እንዲሁም ደግሞ ሁለተኛው ላርጀስት ሚሊተሪ ኔቶ ውስጥ የምታዋጣው ቱርክ ነች። ስለዚህ ቱርክ እስራኤል ደግሞ የኔቶ አባል አይደለችም። ስለዚህ ቱርክና እስራኤል የሚዋጉና የቱርክ ቴሪቶሪ ትሬትንድ የሚሆን ከሆነ
አሜሪካም ሆነች ኔቶ ወደው ሳይሆን በጉዳቸው በተስማሙት መሰረት እስራኤልን የማጥቃት ግዴታ ይኖርባቸዋል ማለት ነው። ያንን የማያደርጉ ከሆነ ደግሞ የኔቶ ህልውና ይቀራል ማለት ነው፣ አፈር ይበላል ማለት ነው። ምክንያቱም ኔቶ የራሱን አባላት ዲፌንድ ማድረግ ካልቻለና በስምምነቱ መሰረት የጦር ቃል ኪዳን ድርጅት ነው የሚባለው ኔቶ እና ያን ቃል ኪዳን መጠበቅ ካልቻለ የኔቶም ህልውና ያበቃለታል ማለት ነው። ይህ ደግሞ ለሩሲያ በር ይከፍታል ማለት ነው። ኔቶ ፈረሰ ማለት ያው ሩሲያ ከች ትላለች ማለት ነውና ይህ ሁሉ ውጥረት መጥቷል። ይህ ሁሉ ውጥረት መምጣቱን ተከትሎ እስራኤል ከፍተኛ ስጋት ነው ያለው። አይደለም እንደዚህ የተደራጀና በብዙ ሰፊ ግዛት ያለው ሰፊ ህዝብ ያለው እና በኃያል አገር በቱርክ የሚደገፍ ሰራዊት መግጠም ይቅርና ጋዛ ውስጥ ያለች ትንሽ የህዝብ ውስጥ ትንሽ በሰፈር በያጅ ያስበየደ ሮኬት የሚሰራን ድርጅት እንኳን ማሸነፍ ያቃታት እስራኤል በሰሜን በኩል ከፍተኛ የሆነ አዲስ ስጋት ተፈጥሮባታል ማለት ነው። የቱርክ ሰራዊት አዲስ የሚመሰረተውን የሶሪያ ሰራዊት ካስታጠቀና ካሰለጠነ በኋላ እስራኤል ገብታ ደግሞ ጥቃት ፈጽማለሁ ምትል ከሆነና ቴሪቶሪ ነው አሁንም እንደምታውቁት የሶሪያን ቴሪቶሪ የተወሰነ ገፍታ ይዛለች። ይሄንን ማጥለቅ ከሆነ ከሶሪያ ከአዲሱ የሶሪያ መንግስት ጋር ፊት ለፊት ጦርነት ይገባሉ። ስለዚህ ከጀርባ ቱርክ አለች። ቱርክ ደግሞ ድሮኖቿን አንቲ ሚሳይሎቿን የጦር ጀቶቿን ለአዲሱ ሶሪያ መንግስት ታስታጥቃለች። ይህንን ደግሞ የምታረግ ከሆነ እንግዲህ የቱርክ ባይራክታር ድሮኖች ከሶሪያ እየተነሱ ወደ እስራኤል የሶስት ቀን ዳዕዋ መውጣታቸው አይቀርም ማለት ነው። ስለዚህ ይህ ከፍተኛ ውጥረት ፈጥሯል። አሁን በሚቀጥሉበት አካሄድ የሚቀጥሉ ከሆነ በጣም በቅርብ ጊዜ ውስጥ ቱርክና እስራኤል መካከል ጦርነት ይፈጠራል የሚል ስጋት አለ። ቱርክም ይህንን በተአምር ሶሪያን አልተውም፣ ሶሪያን ማደራጀው ነኝ እያለች ነው። አንድ ደግሞ እስራኤል ደግሞ በተአምር ሶሪያ እንድትደራጅ አልፈቅድም እያለች ነው። አይገስ ዊል ሲ ትልቅ የሆነ በደል በፍልስጤማውያን ላይ የደረሰ ይገኛል። በቅርቡም አንድ ወጣት ጋዜጠኛ እንግዲህ ሞቷል። መንሱር ይባላል። ይህ ጋዜጠኛ እንግዲህ አባቱ እጅግ በጣም የሚያሳዝን ነገር ሲናገር ነበር። እውነቱን ለዓለም ተናገር በማለት በሞተበት ሰዓት ላይ እንግዲህ የጋዜጠኞችን ማይክ ሰጥቶትኝ በጣም የሚያሳዝን ክስተት ተመልክተን ነበር። ተነስ እውነቱን ለዓለም ተናገር እያለው እንግዲህ እጅግ በጣም ልብ የሚነካ ቪዲዮ ነበር። እዚህ ላይ ላሳያችሁ አልችልም። አላህ ሱብሓነሁ ወተዓላ ድሉን ነስሩን ያቅርብላቸው። ሳይ ነበርኩኝ። ቪዲዮ ላይክ አድርጉ። ይህ አዲሱ ሪአክሽን ምንሻላበት ቻናል ነው። ያው ብዙም ቪዲዮአችን እየታየ አይደለም፣ ምክንያቱም ከሰራው በጣም ረጅም ጊዜ ሆኖኛል በዚህ ዩቲዩብ ቻናል። ስለዚህ ላይካችሁ በደንብ ይጠቅመኛል። ሼርም በተለያዩ ሶሻል ሚዲያ አድርጉትኝ። አላህ በጀነት ያገናኘን። ወሰላሙ አለይኩም።